በዚህ ሰዓት ከምታስቡት በላይ በጣም ብዙ ነገሮችን ሉዝ እያደረግን ያለነው እንግሊዘኛ ባለማወቃችን ነው። እያንዳንዱ ሶሻል ሚዲያን ተመልከቱ። ፒንተረስት፣ ሊንክዲን፣ ዩቱብ፣ ቲክቶክ እያንዳንዱ የምንጠቀማቸው ሶሻል ሚዲያዎች በእንግሊዘኛ ናቸው። አንድ ሴቲንግ ውስጥ ገብቶ ለማስተካከል እንግሊዘኛ ማወቅ ግዴታ ነው። ኢቨን ኢፍ የኢንተራንስ ተፈታኞች የ12ኛ ክፍል ተፈታኞች ማለት ነው የሚወርቁት በምን ይመስላችኋል? ባለማጥናት እንዳይመስላችሁ፣ ቋንቋ ባለማወቅ ነው። በአማርኛ ብንፈተን አስባችሁታል? ይህንን ያህል ተጎድተናል ማለት ነው። እንግሊዘኛ በዚህ ሰዓት ማወቅ በቃ ለሰው ልጅ ከሚያስፈልገው መሰረታዊ ነገሮች ውስጥ ሁሉ ልንመድበው እንችላለን። ስለዚህ እንግሊዘኛ ማወቅ ኢዝ ኢሴንሻል። ምንም ምርጫ ያለው ኦፕሽን ያለው ነገር አይደለም። ኦኬ ዛሬ የማሳያችሁ እንዴት አድርገን እንግሊዘኛ እንደምንለማመድ ነው። ለማታውቁኝ ረግበ ይባላል። እስከ መጨረሻው መከታተል እንዳትረሱ፣ ምክንያቱም በመጨረሻ አንድ የሚገርም አፕ አሳያችኋለሁ ማለት ነው። አይኖ ከዚህ በፊት ባገኘው በጣም ደስ ይለኝ ነበረ። ጊዜው ካለፈ በኋላ ያገኘሁት ቢሆንም ግን አሁንም እየተጠቀምኩበትና በጣም እንግሊዘኛ እንዳሻሽል ያደረገኝ አንድ አፕ አሳያችኋለሁ። እሺ ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ይጠቅማቸዋል፣ ያግዛቸዋል ለምትሏቸው ወዳጅ ጓደኞቻችሁ፣ ወንድሞቻችሁ ሼር ማድረግ ትችላላችሁ ማለት ነው። ሌትስ ጎ። እንደምታውቁት እንግዲህ በማንኛውም ቋንቋ ውስጥ ሁልጊዜም 4 መሰረታዊ ነገሮች አሉ። መስማት፣ ማውራት፣ መጻፍ፣ ማንበብ። እነዚህ 4 ነገሮች ወሳኝ ናቸው። እኔ ደግሞ የማሳያችሁና የብዙዎቻችን ችግር የሆነው መስማትና ማውራት ነው። እሱ እንደሆነ አለቅም እንትኖች ትምህርቶች ላይ እዚህ ሃይ ስኩል ላይ ኤሌመንተሪ ላይ ስንማር ከየት ነው የምንጀምረው? ከመጻፍና ከማንበብ ነው። የተገላቢጦሽ ማለት ነው። ከዛ መሆን አልነበረበትም። ግን እኛ ዛሬ ደግሞ በራሳችን እንዴት ኢምፕሩቭ እንደምናደርገው አሳያችኋለሁ። መጀመሪያ ከመስማት ነው የሚጀምረው። ከዛም በኋላ ማውራት ይቀጥላል። እነዚህ ሁለቱ ነገሮች ላይ መሰረታዊ አድርገን እናወራለን ማለት ነው። እኔ ለመስማት አሁን በጣም የጠቀመኝ ነገር 3 ነገሮች ናቸው። በጣም ብዙ ነገሮችን ሞክሬያለሁ፣ ግን 3ቱ ነገሮች በጣም ለኔ ጠቅመውኛል ማለት ነው። አንደኛ በጣም የሚጠቅመው ነገር ምን እንደሆነ ታውቃላችሁ? ፊልም። ከምታስቡት በላይ በጣም ፊልም ማተር ያደርጋል ማለት ነው። ግን ፊልም እንድታዩ ሪኮመንድ አደርጋችኋለሁ። ግን ሁልጊዜ ፊልም ስታዩ በጣም በጥንቃቄ መሆን አለበት። እጅግ በጣም ጥንቃቄ። አስተውላችሁ እንደሆነ አላውቅም፣ በጣም ብዙ ፊልሞችን እናያለን። እርግጠኛ ነኝ ሁላችሁም ብዙ ፊልሞችን አይታችሁ ሊሆን ይችላል። በተለይ መልመድ የምትፈልጉትን ቋንቋ ነው እያልኳችሁ ያለሁት። እንግሊዘኛ መልመድ የምትፈልጉ ከሆነ የእንግሊዘኛ ቋንቋ ፊልም ማየት ማለት ነው። አንድ የሆነ ፊልም እያያችሁ እያለ ለምሳሌ አንድ ፊልም ትቀልስላችሁ፣ ፕሪዝን ብሬክ እያያችሁ እያለ ከእስር ቤቱ ሲያመልጡ ለማልመጥ ያደረጉትን ምናምን እንደዛ እያደረጉ እያያችሁ ነው ያላችሁት አይደለ? እናንተ ግን በዛ ሰዓት የምታዩት ምንድነው? አክሽኑ ነው። እንትና እንደዚህ ሆነ፣ እንትና እኮ እንትና ብሎት ከዛ በኋላ በእስር ቤት ሊያመልጡ ሲሉ እንትና ያዛቸው። እንደዛ አይደለም መሆን ያለበት። ሁልጊዜም ፊልም ስታዩ ቋንቋውን ለመልመድ የሚሉትን ነገር ሁልጊዜም አዳምጧቸው። በጣም ብዙ እየሰራው ተጠጥ ማለት ነው። ፊልሙ ነው ያለው ግን ምንድነው አክሽኑ ነው ያለው ግን ያሉትን ነገር አላስታውስም። እንደዛ መሆን የለበትም። ሁልጊዜም ፊልም ስናይ በምን መሆን አለበት ማለት ነው? ሁልጊዜም ፊልም ስናይ በማስተዋል መሆን አለበት። ያንን ቋንቋ ለመልመድ እየሆነ እንዳሰባችሁ ኦኬ። እያዳመጣችኋቸው ልክ ስትናገር ምን አለች፣ ተኮሳትራ ምን አለች፣ እየሳቀሽ ምን አለች የሚለውን ነገር ጭንቅላታችሁ ውስጥ ሴቭ እያደረጋችሁ መሄድ አለባችሁ ማለት ነው። አንደኛው በጣም ብዙዎቻችሁ ሊጠቅም የሚችለው ፊልም ነው ማለት ነው። ፊልም እንድታዩ ሃይሊ ሪኮመንድ አደርጋችኋለሁ። እሺ ወደ ሁለተኛው እንሂድ። ሁለተኛው ደግሞ በጣም ይጠቅማችኋል ብዬ የማስበው እኔንም የጠቀመኝ ነገር ኮንቨርሴሽን ማለት ዲያሎግ ማለት ነው። ልክ መጽሐፋችሁ ላይ እንግሊዘኛ መጽሐፋችሁ ላይ ምናምን አይታችሁ ሊሆን ይችላል ተማሪዎች ከሆናችሁ ማለት ነው። ሳራ ታወራለች፣ አብርሃም ይመልሳል፣ ሙላቱ ያወራል፣ እንትና ትመልሳለች። እንደዛ እየተባለ ዲያሎግ ተብሎ የተጻፈው አይደለ? እሱ ደግሞ እንደዚህ ዩቲዩብ ላይ ያለ ኮንቨርሴሽን ተብሎ እንደዚህ ተቀምጧል ማለት ነው። ያ ይጠቅማችኋል። ይኸውላችሁ ምን እንደጠቀመኝ ታውቃላችሁ? እሱን ማዳመጤ ለምሳሌ ሃይ ስትለው ሐዋሪው ምናምን ይኸውላችሁ እሱ ሲል እኔ ምን እንደመመልስ አውቃለሁ ማለት ነው። ለዛ በጣም ነው የጠቀመኝ ኮንቨርሴሽን ማለት ነው። አንተ ስታወራ ምን መመለስ እንዳለበት፣ የት እየሄድክ ነው፣ እዚህ እየሄድኩ ነው፣ እንደዚህ እያደረግክ ነው፣ ምን እያደረግክ እንደዛ የሚለውን ነገር ኮንቨርሴሽን ሲሆን ይመልስላችኋል ማለት ነው። አትደናበሩም። የሆነ ሰው ጥያቄ ሲጠይቃችሁ ምን መመለስ እንዳለባችሁ ታውቃላችሁ። ኮንቨርሴሽን ሲሆን ማለት ነው ይረዳችኋል። ኮንቨርሴሽን በጣም ማለት ነው። ሁለተኛ የምመክራችሁ ነገር ኮንቨርሴሽን ማየት እንዳትረሱ። ሶስተኛነት ደረጃና ደግሞ በጣም ሪኮመንድ ማደርጋችሁ ለሁሉም ነገር የሚጠቅማችሁ ማለት ነው። ለጭንቅላታችሁም የሚጠቅማችሁ በጣም ምንድነው እሱ ይሄ ጠንካራ ሰው እንድትሆኑ የሚረዳችሁ እውቀት እንድታዳብሩ ጭንቅላታችሁ ሜንታሊቲም ደግሞ ጠንካራ ስትሮንገር እንድትሆኑ የሚያደርጋችሁ ፖድካስት ነው። ምንም ሊያከራከር የማይችል ጉዳይ ፖድካስት ነው። ግን ፖድካስት ታዳምጡ በጣም እንትን ይፈልጋል፣ አቅም ይፈልጋል፣ ትዕግስት ይፈልጋል። የሚለው ነገር ሁሉ ላይገባችሁ ይችላል። ትዕግስተኛ ሆናችሁ ማዳመጥ አለባችሁ። ግን ከፖድካስት በፊት 2 ነገር ሪኮመንድ አድርጌያችኋለሁ። ፊልምና ኮንቨርሴሽን ማለት ነው። እነዚህ ነገሮች ላይ በጣም ካዳባራችሁ በኋላ ወደ ፖድካስት ብትመጡ ብዙ ነገር ላይ ከብዳችሁ ይችላል። ፖድካስት ግን በጣም ነው የሚጠቅማችሁ። ምክንያቱም ይኸውላችሁ እዛ ጋር ሰዎቹ ቁጭ ብለው የሚያወሩት ነገር በጣም ቁም ነገር የሆነ ነገር ነው የሚያወሩት። ለጭንቅላታችሁ ይጠቅማችኋል ማለት ነው። ፖድካስት በጣም አሪፍ ነገር ነው። ሶስተኛ ላይ ሪኮመንድ ማድረጋችሁ ፖድካስት ነው።
በጣም ይጠቅማችኋል። እኔ እንድታዩ በጣም ተጋብዛችኋል ማለት ነው። እኔ የምከታተለው እንግዲህ ፖድካስት ማለት ዘ ዲያሪ ኦፍ ሲኦኤ የሚለውን ፖድካስት ነው። በታዩትም እኔ ሪኮመንድ አደርጋችኋለሁ። ግን ደግሞ እሱን ከማየታችሁ በፊት ፊልሙንና ኮንቨርሴሽኑን ማየትና መለማመድ እንዳትረሱ ማለት ነው። ከዛ በኋላ ነው የሚቀጥለው። ሁለተኛውና በጣም ወሳኙ ነገር ምንድነው? ስፒኪንግ ነው። በጣም ስፒኪንግ በጣም ብዙዎቻችን ዲስትራክት የምንሆንበት ነገር ነው። ለስፒኪንግ ደግሞ እኔ በጣም የጠቀሙኝን 2 ነገሮች ሪኮመንድ አድርጋችኋል። መጠቀማችሁ በፊት መጀመሪያ ማድረግ ያለባችሁ ነገር ኮንፊደንስ። ምንም ሁሉም ከስክራሽ ነው የጀመረው። አማርኛ ስንለምድ እንዴት ነው? ለምሳሌ እኔ አማርኛ ስለምድ በጣም ተንተባትቤ በጣም ብዙ ነገሮችን ተሳስቼ በጣም አሁን ሲነግሩኝ እንደዛ ትይ ነበር ሲሉኝ ራሱ የምስቀባቸው አይነት ቃላቶች ተናግሬ ነው በቃ ተሳስቼ ወጥቼ ወድጄ ነው የጀመርኩት። በአንድ ጊዜ አማርኛ ፐርፌክት ሆኜ ማውራት አልቻልኩም። አሁን ራሱ ብዙ ማላቃቸው የአማርኛ ቋንቋዎች ያን አክል ማለት ነው። ስለዚህ ለመሳሳት አትፍሩ። ኮንፊደንስ። በቃ የተለማመዳችሁትን ነገር የሰማችሁትን ነገር አውጥታችሁ ለመግለጽ አትፍሩ። አንደኛ ማድረግ ያለባችሁ ነገር ይሄ ነው ማለት ነው። የምነግራችሁ ደግሞ 2 ሜቶዶች የተጠቀምኩት፣ አንደኛ ስፒክ ቱ ዮርሰልፍ፣ ለራሳችሁ ማውራት ማለት ነው። ለራሳችሁ ማውራት፣ ሰዎች ፊት ወጣችሁ ከማውራታችሁ በፊት ለራሳችሁ ማውራት። ዛሬ ምን አድርገሽ ነው ያልኩት? ዛሬ እንደዚህ አድርጌ፣ በዚህ ወጥቼ፣ እንደዚህ አድርጌ፣ ከዛ እንደዚህ አድርጌ የሚለውን ነገር በእንግሊዘኛ መግለጽ ማለት ነው። በእንግሊዘኛ መግለጽ። ይሄን ነገር ተጠቀሙ። በእንግሊዘኛ ለራሳችሁ ስፒክ ቱ ዮርሰልፍ ስታደርጉ ማለት ነው። ስፒክ ቱ ዮርሰልፍ ለራሳችሁ ስታወሩ ማለት ነው። በእንግሊዘኛ አንድ መርሳት የሌለባችሁ ጉዳይ ማለት ነው በእንግሊዘኛ ማሰብ እንዳለባችሁ ነው ጋይዝ። በጣም ዲፈረንት ነው። በአማርኛ አስቦ በእንግሊዘኛ መናገር ማለት ትርጉሙ ራሱ በጣም የሚያስቀን ትርጉሞች አሉት። ስለዚህ በጥንቃቄ ማለት ነው። ነገር ምን መሰላችሁ? አንድ አፕ ነው እነት ኢትዮጵያ ውስጥ እንዴት ሰራ የምለው አፕ ነው። ከምርቁም ነገር ማለት ነው። ሁላችሁም ለስፒክ ለማውራት በሉ፣ ለመስማት በሉ፣ ለመጻፍ፣ ለማንበብ አራቱንም ነገሮች አካቶ የያዘ አፕ ነው። በተለይ ደግሞ ለማውራት ፕሮናንሲዬሽን ያስተምራችኋል። በጣም ውስጡ ብዙ ነገሮች አሉ። አሳያችኋለሁ እንዴት እንደምትጠቀም። ዱኦሊንጎ ይባላል። በጣም የሚጠቅም አፕ ነው። እንድትጠቀሙት ሪኮመንድ አደርጋችኋለሁ ኃይል ማለት ነው። እና አሳያችኋለሁ እንዳልኳችሁ ዛሬ ማሳያችሁ ይላችሁ ዱኦሊንጎ የሚባለው አፕ ነው። ምን ያህል ደስ እንደሚልና ምን ያህል እንደተጠቀምኩበት አጠይቁኝ። ከምሬ ነው ይላችሁ። ከዚህ በፊት በጣም ብዙዎቹን ተምሬያለሁ። ዛሬ ስንተኛ ቀን የመሰላችሁ ይላችሁ እዚህ ጋር ማየት እንችላለን። የቱ ጋር መሰላችሁ? አይ ቲንክ ኔትወርኩ ትንሽ ይላችሁ እዚህ ጋር ማየት ብትችሉ ከሆነ ማለት ነው። ይላችሁ እዚህ ጋር 98ኛ ቀን ነው ይላችሁ እዚህ ጋር የምታያችሁ ከሆነ 98ኛ ቀን ነው ማለት ኦልሞስት በቃ 3 ወር ከ8 ቀን ምናምን አካባቢ ማለት ነው። በዚህ ጊዜ ራሱ እውነት በጣም ብዙ ማለቃቸው የእንግሊዘኛ ቃላቶች ነው ማለት ነው የተማርኩት። እዚህ ጋር ደግሞ የምታዩት ይላችሁ እዚህ ጋር እነዚህ ሁሉ የተማርኳቸው ናቸው። እነዚህ ደግሞ ያልተማርኳቸው ናቸው ማለት እነዚህ በጥቋቁር በቡና የተጻፉት ያልተማርኳቸው ናቸው ማለት ነው። ገና እማራለሁ ማለት ነው። እዚህ ጋር ስትመጡ ይላችሁ እዚህ ጋር ፕሮናንሲዬሽን ናቸው። ለምሳሌ አሁን እዚህ ጋር ስሙ ለምሳሌ እዚህ ጋር ኦፍላይን ስለሆነ ነው ይቅርታ፣ እዚህ ጋር ኦፍላይን ስለሆነ ነው እንጂ ስታወራ ለምሳሌ አሁን ኮት እንደምሳሌ ተብላ እንደምትነበብ እነዚህ እንዳሉ ፕሮናንሲዬሽን ናቸው። እንደዛ እያሳያችኋል ማለት ነው። መግባት ይችላላችሁ። በነገራችን ላይ እንግሊዘኛ ብቻ አይደለም። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቻይኒዝ በሉ ጃፓኒዝ የፈለጋችሁትን ነገር መማር ትችላላችሁ። የፈለጋችሁትን ቋንቋ በጣም ብዙ ቋንቋዎች ነው ማለት ነው እዚህ ጋር ያሉት ማለት ነው። በጣም ብዙ ነገሮች ቋንቋዎችን መማር ትችላላችሁ። እንግሊዘኛ ብቻ አይደለም እና በጣም ይረዳችኋል ከምታስቡት በላይ ቁም ነገር። እኔ አሁን እዚህ ላይ ለ5 ደቂቃ አላሳልፍም፣ ግን በ5 ደቂቃ ውስጥ ምን ያህል እንደጠቀመኝ እኔ ነው የማውቀው። አቶሚክ ሀቢት የሚለውን መጽሐፍ አንብባችሁት እንደሆነ አላውቅም። በቃ ትንሽ የምንለማመዳችሁ ነገሮች ቀን በቀን የሆነ ጊዜ ማተር ያደርጋሉ፣ ይጠቅሙናል። ስለዚህ 5 ደቂቃ ለማትለፉበት ነገር ከፍታችሁ ብትጠቀሙ ታሪፍ ነው ብዬ አስባለሁ። ሀይሊ ሪኮመንድ አደርጋችኋለሁ። ይሄንን የምነግራችሁ ነገር ምን መሰላችሁ? እዚህ እንትን ላይ ዩቲዩብ ላይ በጣም የሚያስተምሩ ምርጥ ሰዎች አሉ፣ እንግሊዘኛ የሚያስተምሩ ማለት ነው። በጣም የሚረዱ ማለት ነው። እነሱንም መጠቀም ትችላላችሁ፣ ማየት ትችላላችሁ ማለት ነው። እንደ ማራኪ እንግሊሽ አለ፣ ዩኒክ እንግሊሽ አለ። እነሱ ሁለቶቹ አሪፍ ናቸው እኔ እንዳየኋቸው ማለት ነው። ሌሎችም ሊኖሩ ይችላሉ እናንተ የምታውቋቸው። ብቻችሁ እስካሁን ስላዳመጣችሁ በጣም አመሰግናለሁ ማለት ነው። ከዚህ በጣም ልትጠቀማችሁና አይ ቲንክ እንግሊዘኛችሁን በጣም እንደማሻሻል እንደምትጠቀሙበት እውነት እንግሊዘኛ ለመልመድ ፍላጎቱ ካላችሁ ይሄ በጣም ለእናንተ በቂ ነው ማለት ነው። ትችሉታላችሁ ለመልመድ ማለት ነው። ከሁሉም ነገራችሁ ነገር ኮንፊደንስ። ምንም ሁሉም ሰው ከስክራች ነው የጀመረው። ለማውራት መፍራት የለባችሁም ጋይስ። አሁን ድረስ የማናውቃቸው ብዙ የአማርኛ ቃላቶች አሉ። ስለዚህ መፍራት አያስፈልግም። ሁሉም ነገር መለማመድ፣ ፕራክቲስ፣ ሁልጊዜም ፕራክቲስ ጋይስ። አይኖ በጣም ሊከብድ ይችላል፣ ግን እንግሊዘኛ ለመልመድ በጣም ጥሩ ምንድነው እሱ ፍላጎቱ ካላችሁ ስትሮንግ የሆነ ፍላጎት ካላችሁ ትችሉታላችሁ ማለት ነው። ይቻላል። በጣም አዳመጣችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ባይ ባይ። በሚቀጥለው እንገናኛለን።